to welcome our father. ተቋሚ ቢኖር ተቋሚን አንጥላ። ተቋሚ ያበረታል፣ ተቋሚ ያተጋል፣ ተቋሚ ያሳድጋል፣ ተቋሚ በጎ ዕድልን ይፈጥራል። ቅንድብ የማያድገው ስለምንድን ነው የሚባለው? ተቋሚ ስለሌለው ነው። አሁን መቀንደብ መላጨት ሲጀምር እሱም ብቅ ማለት ጀምሯል። You know, every 23rd days of what the month in Ethiopia is a day dedicated to celebrate and commemorate St. George here. So that's what you see all the people around doing, celebrating, you know, just presenting song. And I'm very lucky, to be honest. I got a chance to capture and show the vibe, what looks like. You can see how beautiful is Bahar Dar at the same time. This guy is very nice. ብፁዕ አባታችን አቡነ አብርሃም የባህር ዳርና አካባቢው ሀገረ ስብከት ዋና አስተዳዳሪ ናቸው። እዚህ ነው ያሉትኝ። ከቻልን እሳቸውንም ቡራኪያቸውን ባገኝ ሞክራለሁ። አረብ ወርዴ ማለት ነው። ብቻ ግን ከቻልኩ ሞክራለሁ። እሱን ለማሳየት ሞክራለሁ አብሬ። So we try to catch the vibes of this fest celebration here in Bahar Dar. Just ለመቅረጽ እንዲመቸኝ በዛ ነው። This is እንግዲህ የምታዩትኝ ብፁዕ አባታችን አቡነ አብርሃምን ለመቀበል እየተደረገ ያለ ዝግጅት ነው። This is to welcome our father Abuna Abraham as he's going to attend and just do blessings being happening here in the church. He's the one managing the church found in Bahar Dar and around Bahar Dar responsibly. This is to welcome our father.
welcome our father Abuna Abraham. You can see. Our father is coming. He's coming. He arrived safely. People are very happy. They are warmly welcoming this father, our father back. It's a VIP pass. ብፁዕ አባታችን አቡነ አብርሃም የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል
ፈጽሞ ስርዓተ አርዮ ሃይማኖተ አርገሃበ አቡ ፈጽሞ ስርዓተ አርዮ ሃይማኖተ አርገሃበ ከመ መሐረነ ለነ መጥቶተ ርእሱ ዘኢትዮጵያ ሰማዕተ መቅደላ ቴዎድሮስ ወከመ ዳዊት መጦ በአውደ ኦርና ንዑስ ለነ ለኩልነ መሐረነ መጥቶተ ርእሱ አብርሃም ጳጳስ አለነ መሐረነ ለነ ለኩልነ መሐረነ መጥቶተ ርእሱ አብርሃም ጳጳስ እስመ ሰምረ ወፈቀደ ሞተ አበዊነ ይሙስ በይነ ሃይማኖቱ ሐዲስ አብርሃምሂ ተላዊሆሙ ለሐዋርያት አልባስ ዘላዕለ ጽርሐ ጽዮን ዘወረደ አምላከ ጥበብ መንፈስ ቅዱስ እስመ በላዕሌሁ ሀደረ መድኃኒተ ሥጋ ወነፍስ ይሰስዓ በሕይወቱ ከመ አቡሁ ቴዎፍሎስ። እንደዚህ አይነት አይናማ ሊቃውንትን እግዚአብሔር ያብዛልን። ለመምህራችን ቃለ ሕይወት ያሰማልን። በዚሁ ታላቅ ገዳም የአራቱ ጉባኤ ትምህርት ቤትና የቅኔ ትምህርት ቤት ከፍተው እያስተማሩ ናቸው ያሉ። ገዳሙም ሀገረ ስብከቱም በጋራ በመሆን ብዙ ደቀ መዛሙርት እየተማሩ እያስተማሩ ናቸው ያሉና በእውነት በእድሜ ወጣት ናቸው። ረጅም እድሜ ከሙጦልነት ጋር ሰጥተው ጉባኤያቸውን አስፍተው ለብዙ ጊዜ እንዲያስተምሩ የእግዚአብሔር መልካም ፈቃዱ ይሆንልን። የብፁዕነታቸው ጸሎት አይለየብን። ከዚህ በመቀጠል ደግሞ የምናውቃቸው በብዙ ሺህ ደቀ መዛሙርትን ደብረ ጽዮን ሰላም አርጊው ቅድስት ማርያም ላይ በብፁዕነታቸው መልካም ፈቃድና ከፍተኛ ጥረት እያስተማሩ የሊቀ ሊቃውንት የእንታ ያሬድ የሥጋ ልጅ የመንፈስ ልጅ መምህር ቅዱስ በመካከላችን አሉና እርሳቸው እንዲሁም ቅኔ ያደርጋሉ። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅኔ ጀምራለሁ። አብርሃም ለከ እስመ ለከ አብርሃም ለከ እስመ ለከ ጸላኤ ሰናያት ነዊ አብርሃም ለከ እስመ ለከ ጸላኤ ሰናያት ነዊ ኃይል ዘጴጥሮስ ወዘቴዎፍሎስ ጽን ለከ ኃይል ለከ ጽን ብለውታል። አብርሃም ለከ እስመ ለከ ጸላኤ ሰናያት ነዊ ኃይል ዘጴጥሮስ ወዘቴዎፍሎስ ጽን እግዚአ በረከት አብርሃም ሶብሃሎከ ዲበ ዘመከራ መስቀል እግዚአ ርኅራኄ አብርሃም ሶብሃሎከ ዲበ መከራዊ መስቀል ዲበ ዘመከራ መስቀል መላከ ሰላምከ ኤፍሬም ናዘዛ ለሀገረ ስብከት ድንግል እግዚአ ርኅራኄ አብርሃም ሶብሃሎከ ዲበ ዘመከራ መስቀል መላከ ሰላምከ ኤፍሬም መላከ ሰላም ዮሐንስ ናዘዛ ለቤተ ክርስቲያን ድንግል ለቤተ ክርስቲያን ድንግል ሰማይ ተደረ ይድረስ እቀብ አብርሃምሃ ለኢትዮጵያ ማኅፀንታ ሰማይ ተደብረ ይድረስ ጊዮርጊስ ንሳ እቀብ ሰማይ ተደብረ ይድረስ እቀብ ጊዮርጊስሃ ለኢትዮጵያ ማኅፀንታ እስመ ማኅፀንተ ጽድቅ አብርሃም ለቤተ ክርስቲያን ማኅፀንታ ለቤተ ክርስቲያን አደራ ነው። ሰማይ ተደብረ ይድረስ እቀብ ጊዮርጊስሃ ለኢትዮጵያ ማኅፀንታ እስመ ማኅፀንተ ጽድቅ አብርሃም አሐዱ ለቤተ ክርስቲያን ማኅፀንታ ሐመረ ድንጋሌ አብርሃም ምህዋረ ጳጳሳት አንጋድ ሐመረ ድንጋሌ አብርሃም ምህዋረ ጳጳሳት አንጋድ ኢተከውሰ ወኢየርቀልቀለ በአባይ ወገድ በለው
ሐመረ ድንጋሌ አብርሃም ምህዋረ ጳጳሳት አንገድ ኢተከውሰ በኃይለ አመፃ ዘሮም የሞገድ አመ የሐውካ ለባሕር አመፃ ነፋሰ መቅዶንዮስ ካሂድ ሐመረ ድንጋሌ አብርሃም ምህዋረ ጳጳሳት አንገድ ኢተከውሰ በኃይለ አመፃ ዘሮም የሞገድ አመ የሐውካ ለባሕር ከሪሳ ነፋሰ መቅዶንዮስ ካሂድ ምድየተ ህላዌ ሀደገ ወተአተተ እምድሮ ምድየተ ህላዌ ሀደገ ወተአተተ እምድሮ እምአብርሃም እግዚአን ወአልየ ዘአብይ መንበሩ አምጣነ አብርሃም ገባ ሀበ ስብሐቲሁ ወክብሩ ወረስ ምድየተ ህላዌ ሀደገ ምድየተ ህላዌ የሚለውና ምድየተ ህላዌ ተሐድገ ወተአተተ እምድሩ እምአብርሃም እግዚአን ወአልየ ዘአብይ መንበሩ አምጣነ አብርሃም ገባ ሀበ ስብሐቲሁ ወክብሩ ለአብርሃም ሳኦል መንግሥቶ ለሐድስ ለሊቃውንተ ቤት የእስራኤል መንግሥተ አብርሃም ሳኦል ነሐድስ ነው ለሊቃውንተ ቤት የእስራኤል ይቤለነ ኤፍሬም በልሳነ ኤፍሬም ሳሙኤል እስመ ኃይለ አብርሃም ሳኦል ዘዲበ እኩያን ተግሂደ ኃይለ የሆነ ኃይል በለስ ለአብርሃም ሳኦል መንግሥቶ ለሐድስ ሊቃውንተ ቤት የእስራኤል ለሊቃውንተ ቤት የእስራኤል ይቤለነ ኤፍሬም አስተጋብአነ ኤፍሬም በቃለ በልሳነ ኤፍሬም ሳሙኤል እስመ ኃይለ ሳሙኤል እስመ ኃይለ አብርሃም ሳኦል ዘዲበ እኩያን ተግሂደ ኃይለ የሊሆን ኃይል እምጉባኤ ሲኖዶስ ማርያም እምጉባኤ ሲኖዶስ ማርያም ሶበ ተወላዲ አብርሃም ለቴዎፍሎስ መሲሁ እምጉባኤ ሲኖዶስ ማርያም ሶበ ተወላዲ አብርሃም ለቴዎፍሎስ መሲሁ የተአርቀ እመንበረ ዘቦ በሕማመ ሳቡዕ ወእስ ሶበ ተወላዲ አብርሃም ለቴዎፍሎስ መሲሁ የተአርቀ እመንበረ ዘቦ በሕማመ ሳቡዕ ቤተ ክርስቲያን ዓለም ዘውስተ አባይ እራሁ ወፍትሐ ግፉዓን ይወፅእ እምነጽርሁ እስመ ኮነ ፍትሐ ጥልቅ ፍትሑ። እንግዲህ ሊቃውንቱ በምሰሙት መልኩ ይህንን የቤተ ክርስቲያናችን ሀብት እንዲህ በአማረ መልኩ እያቀረቡልን ነው። ጉባኤያቸውን ያስፋልን፣ መልካም ጤንነት ከረጅም ዕድሜ ጋር ይስጥልን። ከዚህ በመቀጠል ቅድም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የሁለቱም የባህር ዳርና የሰሜን ጎጃም ሀገረ ስብከት ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር መላከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም የመንፈስ ቅዱስ ልጆቼ፣ የተከበራችሁ የሰንበት ትምህርት ቤት የልዩ ልዩ ማህበራት ወጣቶች፣ በአጠቃላይ በዚህ ጉባኤ የተገኛችሁ የሰማዕቱ የቅዱስ ጊዮርጊስ ወዳጆች፣ የእግዚአብሔር ልጆች በሙሉ ከሁሉ አስቀድሞ እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ሰነበታችሁ? ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከሁሉም በላይ ከሁሉም አስቀድሞ በዚህ በአገልግሎቴ 3ቱን ዓመታት እየመራ በልዩ ጥበቃው እየጠበቀ
በልዩ መግቦቱ እየመገበ ሙሉ ጤንነቴንም ሰጥቶ ትንሹንና ደካማውን አገልጋዩን አበርትቶ እዚህ ያደረሰኝን እግዚአብሔርን ከፍ አድርጋችሁ እንድታመሰግኑልኝ ለአንድነቱ ለሶስትነቱም 3 ጊዜ እልል ብላችሁ ከዚህ ቀጥሎ ደግሞ ትንሿን አገልግሎቴን አይታችሁ ትንሿን አገልግሎቴን ተቀበላችሁ ለወደፊቱ በዚህ ፍቅራችሁ በዚህ አቀባበላችሁ ሁለመናዬን ሁለንተናዬን ሕይወቴን ለእግዚአብሔር ሰጥቼ እስከ መጨረሻዋ ቅጣ ድረስ እንዳገለግል ፍቅርን ባቀባበላችሁ በፊታችሁ በማንኛውም ነገር የገለጻችሁልኝን በሙሉ ሊቃውንቱንም እናቶችንም አባቶችንም ወጣቱንም በእግዚአብሔር ስም እግዚአብሔር ይባርክልኝ ብዬ አመሰግናለሁ። ከፍ ያለ ምስጋናም በታላቅ ትሕትና አቀርብላችኋለሁ። እግዚአብሔር ያክብርልኝ። ለእኔ ይህን ያህል የሚገባኝ ሆኖ ቤተ ክርስቲያናችሁን ለማክበር ትንሹን አገልጋዮቻችሁን ትልቅ አድርጋችሁ በልዩ ሁኔታ ሁሉም የመንግስት አካላት ሳይቀሩ በየዘርፉ በአቀባበሉ ላይ ሁሉንም አይቻለሁና ምስጋናዬ ከፍ ያለ ነው። እድሜና ጤና ይስጥልን። ሰላሙን እግዚአብሔር ያብዛልን። በቆይታዬ በአባትነት በመመሪያ በቡራኬ አይዞህ በርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑልኝ። ሌላው እስከ ተለያየንባት ሰዓት ድረስ ራበ ሆይ ጠማ ሆይ ተመገብኮይ አረፍኮይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነን ከዚያም ደግሞ የኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝል ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም እንድታመሰግኑልኝ ፈቃደ እግዚአብሔር ሆኖ በመጨረሻውም መጥተው እነሆ ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን የሚባርክልን። ልዩ አገልግሎት ነበር። ሌላው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን ሰላም፣ ለቤተ ክርስቲያን አስፈላጊ በሆነው ነገር ሁሉ እንደ ሰብሳቢነት እየሰበሰብኩ እንደ ተሰብሳቢነትም እየተሰበሰቡ በአንድ ድምፅ እንደውም ልዩ ድጋፍ በመስጠት አይዞ በማለት ለ3 ዓመት ስራዬ ክንውን የረዱኝንም ከልብ እንድታመሰግኑልኝ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ሌላው አሁንም ገዳማቱ እናቶቻችን የሀገር ርቀት ሳይወስናቸው አባቶቻችን፣ እህቶቻችን፣ ወንድሞቻችን በአጠቃላይ የቤተ ክርስቲያን ልጆች በየዕለቱ በአገልግሎቴ እንድተጋ በአገልግሎቴ እንድበረታ ከእውነተኛ ዓላማ ፈቀቅ እንዳልል ጸንቼ ቤተ ክርስቲያንን እንዳገለግል ተልእኮዬ በእግዚአብሔር ዘንድ የተወደደ ይሆን ዘንድ በማንኛውም ፈተና እንዳልንበረከክ ከጎኔ በጸሎታቸው በሐሳባቸው ቁመው የነበሩትን ከእናንተ ጀምሮ በመላው ዓለም ያሉትን
እውነተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ምስጋናዬን አቀርባለሁ። ከዚህ በተረፈ ወደ ሀገረ ስብከት ስመለስ ቅድም እንደተነገረው ጠቅላይ ቤተ ክህነት ትልቅ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ አቅም የምትመራ አይደለችም። ይልቁንም ወደኋላ መለስ ብለጌ በታሪክ የነበሩትን አባቶችን ስዳስስ በእውቀትም በኃይልም በሞገስም በጸጋውም በእግዚአብሔር ሰውነትም በብዙ ነገር የእግራቸው እጣቢም አልሆን እኔ በዚያ በታላቁ ቦታ እመራለሁ ትመራለህ ተብዬ በቅዱስ ሲኖዶስ ስቀመጥ ሀገረ ስብከቱን እንግዲህ የገባሁበት ታላቅ ነው። ይህንን ለመምራት የእናንተም ጸሎት ያስፈልገኛል። ከዚያም በላይ ደግሞ እናንተ እዚህ ውስጥ ያለውን ሁሉ ለ3 ዓመት አደራ ጥብቅ ሰማይ ሩቅ እኔን አትጠብቁ፣ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማጽኖ ነበረኝ። በዚያ መሰረት ከስራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ ጸሐፊው መላከ ብርሃን ፍስሐ፣ ከዚያ ሁሉም የሀገረ ስብከቱ ኃላፊዎች በሙሉ፣ ከዚያም ሊቃውንቱ፣ የገዳማት የአድባራት አስተዳዳሪዎች ሁሉ እንደ አንድ ልብ ሆነው እንደውም ለእኔ አይዞ በርታ በዚህ አታስብ በማለት አንዳንድ ጊዜም ስልክም ማላነሳ ከሆነም በአካል በመምጣት በሞራል በጸሎት በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ሁላችሁንም አመሰግናለሁ። ምስጋናዬ ከፍ ያለ ነው። በአጠቃላይ እንደ ሁሉንም ማንሳት አልችልም። በአጠቃላይ ለቤተ ክርስቲያን ዋስትና ለቤተ ክርስቲያን ጥብቅና ገብታችሁ በቤተ ክርስቲያን አገልግሎት ቤተ ክርስቲያን ከፍ እንድትል በስራዬ ሁሉ እንድበረታ ያደረጋችሁኝን ይችን ሰሞኔንም በሰላም እንድፈጽም በጸሎታችሁ የረዳችሁኝን በሀገር ውስጥም ከሀገር ውጭም በየትኛውም አካላት ውስጥ ያላችሁትን በሙሉ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ ነው። ተቃዋሚ ቢኖር ተቃዋሚን አንጥላ። ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በጎ ዕድልን ይፈጥራል። ቅንድብ የማያድገው ስለምንድን ነው የሚባለው? ተቃዋሚ ስለሌለው ነው። አሁን መቀንደብ መላጨት ሲጀምር እሱም ብቅ ብቅ ማለት ጀምሯል። አለበለዚያ ካልተላጨ ምንም ካላለ ባለበት ነው ጸንቶ የሚኖረው። እኔ እንደ ተቃዋሚ የምቆጥረው ነገር የለኝም። ተቃዋሚ የሚባለው ከዓላማ ሲያስት ብቻ ነው። አለበለዚያ ግን አትጊ፣ ትጋትን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ የሚያባንን ተብሎ ነው የሚወሰደው። ስለዚህ በዚህ ሁሉ የረዳኝን አምላኬን በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም የቅዱሳን መላእክቱን የሰማዕታቱን ረዳትነት እስከ መጨረሻው ሐቀፋ ድረስ እግዚአብሔር ለኔ ሰጥቶኝ መጨረስ ራሱ ነውና ምንም ባልሰራም ምንም ባላደርግም አደራ ጥብቅ ሰማይ ሩቅ ነውና ይሄንንም እዚህ ደረጃ መድረስ አንድ ትልቅ ጸጋ ነውና ታላቋን ቤተክርስቲያን በእኔ አቅም ጨርሶ የማይታሰብ ስንትና ስንት ምሁራን ሊቃውንት ሲመሯት የነበረችዋን ቤተክርስቲያን ማለት ነው። እንግዲህ ከላይ የቅዱስ ፓትርያርኩ ከቅርብ የወንድም የብፁዕ አቡነ ጴጥሮስ ከዚያም የብፁዓን ሊቃነ ጳጳሳቱ እንዲህ እያለ እስከ ምዕመኑ ድረስ በመድረስ ኃላፊነቴን ከሞላ ጎደል እንደ እግዚአብሔር ፈቃድ መቼም ትንሹን አብዝቶ መቀበል የእግዚአብሔር ነውና ባለ 5 ያተረፈውን 5 ነውና የተሰጠው፣ ባለ 2 ያተረፈውም 2 ነውና እኔም ደግሞ ያችንም የሰጠኝን አንዷንም ሳትጠፋ ያችኑ ራሷንም በማስረከብም ትርፍም በመጨመርም ረድቶኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ይህ
አንድ ሰው ብቻውን የሚሰራው ስራ የለም። ስራው በጋራ ነው፣ በምላት ነው፣ የሁሉም ድጋፍ ነው። ቅድም እንደዘረዘርኩት ስለተደረገልኝ አቀባበል ለወደፊቱ ተግቼ እንድሰራ ለወደፊቱ በሃይማኖቴ በምግባሬ የተሻለ እንድሰራ እናንተን እያየሁ ይህ ህዝብ ምን ይላል፣ ፍቅሩስ ወዴት ይደርሳል፣ ትንሽ ስህተት ቢገኝ የሚለውን በደንብ መሪ ሰሪ እንዲሆነኝ ፍቅራችሁን ሊቃውንት ሁላችሁም ገልጻችሁልኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜ ጤና ይስጠን። ሁላችንም ለጸሎት እንድንነሳ ጠይቃለሁ። ሌላው ስለ ስጦታው ሳልናገር ይቅርታ። አድባራቱ ገዳማቱ ከሀገረ ስብከቱ ጀምሮ ስጦታ ማለት ይሄ ነው። ደስ ብሎኛልና ስለ ስጦታው እግዚአብሔርን አመስግኑልኝ። በቃ የውስጤን ህመሜን፣ ችግሬን፣ ሐሳቤን ስለተረዳችሁኝ ከልብ ነው የማመሰግነው። ስለ ጽርሐ ጽዮን ሲነሳ የያዘ ይዞኝ እንጂ እስካሁን ድረስ ከዚህ በፊትም እንደማደርገው እግዚአብሔር በባረካቸው ምዕመናን አማካኝነት በውጭ ዓለምም እየተዘዋወርኩ ስራውም የሚጠናቀቅበት ሰዓት ይሆን ነበረ። ምክንያቱም ሲጀመርም በሰሜን አሜሪካ ኮሚቴ ተቋቁሞ ጽርሐ ጽዮን ስትጀመር በዚያ አማካኝነት ገንዘብ እየተጠየቀ እኔም እየተመላለስኩ ምዕመናንን እያስተባበርኩ እየጠየቅኩ ወደዚህ በማምጣት ለዚያውም ደግሞ እጅ በእጅ ሳይሆን በኢትዮጵያ ንግድ ባንክ ከባንክ ኦፍ አሜሪካ ወደ ኢትዮጵያ ንግድ ባንክ ቀጥታ የሰው እጅ ሳይነካው ወደዚህ እየመጣ ሲሰራ ነበር። እዚህም ምዕመናን ደግሞ ሁላችሁም አስተዋጽኦ እያደረጋችሁ ገዳማቱ አድባራቱ ገና ከመሬቱ ግኝት ካሳ በመክፈል የመጀመሪያውን ድርሻ የሚይዙ ገዳማቱና አድባራቱ ናቸው። የባህር ዳር ስንሰራ ነበረ። በመካከል ግን ለ3 ዓመት ኃላፊነት ውስጥ ስለነበርኩኝ እዚሁ ያላችሁ ምዕመናንና ሊቃውንት እጃችሁን በመዘርጋት ቤተክርስቲያኑ ስራው ሳይቋረጥ እየተሰራ ነው የሚገኝ። ስለዚህ እሱን ደስ የሚያሰኘው ሽልማት ካባው አይደለም፣ ላንቃው አይደለም፣ ሌላውም አይደለም። መስቀልም በብዙ የሚቆጠር በእጁ ይዟል። ምንም አለው። ለሱ የሚያስፈልገው የጽርሐ ጽዮን ማስፈጸሚያ ብላችሁ ከ4 ሚሊዮን ብር በላይ በመስጠታችሁ ከስጦታ በላይ ስጦታ ስለሆነ ደስ ብሎኝ የተቀበልኩት ነውና እግዚአብሔር ደስ ብሏችሁ ይቀበላችሁ። ከዚህ ውጭ ሊቃውንቱ ስራ አስኪያጁንም ጸሐፊውንም የሰጣችሁት ያደረጋችሁት ሽልማትም ይበል ነው። አደራ ጥብቅ ሰማይ ሩቅ ነውና በጠባቂነታቸው ኃላፊነቱን ወስደው ቢቻል ሁላችሁም ተሸላሚዎች ናቸው። የገዳማቱ የአድባራቱ አስተዳዳሪዎች እንዲሁም የወረዳው የሀገረ ስብከቱ ልዩ ኃላፊዎች። ሆኖም እግዚአብሔር ሽልማቱን ስለሚሰጣችሁ ምንጊዜም የተሸለማችሁ ናችሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ምንጊዜም የአባቶቼ የእናቶቼ ጸሎት፣ የሊቃውንቱ ጸሎት፣ ምክር፣ ድጋፍ እንደማይለየኝ እምነቴ የጸና ነው። በአቀባበላችሁ ደግሜ ላለው ለእኔ ለትንሹ ተላላኪያችሁ ይህ ሁሉ የሚገባ ክብር ሳይሆን ቤተ ክርስቲያናችሁን አክብራችሁ ለትንሿ ስራዬ እውቅና ሰጥታችሁ በዚህ አይነት ስለተቀበላችሁኝ እግዚአብሔር በሰማያዊ መንግስቱ በክብር ይቀበላችሁ። በዚህም ዓለም በምትኖሩበት ሁሉ በቸርነቱ ይጎብኛችሁ። ተምኔታችሁን ሁሉ እግዚአብሔር ይፈጽምላችሁ። አሜን። አቡነ ዘበሰማያት አባታችን ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድን ሕዝበከ ወባርክ ርስተከ እግዚኦ አድን ሕዝበከ ወባርክ ርስተከ ራዮም ዋልሎም እስከ ለዓለሙ ወቀባ ለቤተ ክርስቲያን ከቅድስት እንታብሬከው ዘካበ ደሙ ክቡር ለአይሁድ ወልድከ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ዘጸዋዕ ካትኩን ማይደረ ለነገሥቱ ለመኳንንት ለዘመድ ንጹሕ ወለሕዝብ ቅዱስ ለመጻእክም ወለተጋባይክም ወለጸለይክም ውስተ ዛቲ ቅድስት ቤተ ክርስቲያን ለበላይክም ሥጋው ቅዱስ ወለሰተይክም ደሞ ክቡረ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ በዛለፈ ይማርክሙ ወበዘይ መጽእ ቀብክሙ በእንተ ሥጋው ሥጋ መለኮት ወበእንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወልደ ማርያም ንጽሕት በድንግልና ሕሊና በድንግልና ሥጋ ትምትላ ለዓለም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንዶችም ሴቶችም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በሐልዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ያሉ ምስለ ኩልክሙ በሰላም ስርየተ ይኩነነ ዘተመቷነ ሥጋከ ወደመከ በአንድ መንፈስ ንክር ኩሉ ኃይሉ ለጸላይ በረከተ እዴከ ቅድስት እንተ ምልዕተ ምሕረት አንስየኮ ኩልነም ኩሉ ባረኩ ያገሰነ ውስተ ኩሉ ባረ ሰናይ ይደምረነ ሩቅ ዘዋበነ ሥጋው ቅዱስ ወደሙ ክቡረ ጸጋ ነሳይነ ወይወታ ተከብለ ለመስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲያነ ጸጋ ዘመንፈስ ቅዱስ የቤተ ክርስቲያን ፕሮግራም አልፏል። በዚህ አባታችን ቡራኬ ተቀብለን ወደ የቤቱ ምእመኑ እየተመለሰ ነው። So we have accomplished the program and we are backing to our home. So it was very interesting and I'm very lucky, to be honest. I happened here and I got the blessings from these respected fathers of the Ethiopian Orthodox Tewahedo Church. He has been for 3 years in responsibility for the church and he's coming back to his hood where he just give administration. He's now in Bahar Dar. So it was interesting and you have seen, I think, how the people were happy to welcome him, and that's it, and I'm very happy.
So let's wrap up the video here. Thank you very much for watching, and if you love and enjoy the video, don't forget as usual to subscribe and like the channel. See you another time by another upload. Goodbye.